በስንቱ አንተ በስንቱ አቤት ሹቲ ፈለግሽኝ አንተ በቃ ራስን እንደ ንጉስ ነው የምታየው አይደል? አዎ ንግስና ደስ ይላል። ስብል ገልቱ በቃ አንተ እንደ ልብ ይሆንክ እንደ ልብ እየፈነጨ የምታዝረከረከውን ቤት እንደ ድሮ ሚስት አቤት ጋሼ እያልኩኝ እንዳስተካክልልህ እንድለቃቅምልህ ነው የምትፈልገው? አይ ከጋሼ ይልቅ ደው ወንድም አለም ጋሼ አንተ ትቀልዳለህ አይደል? ፀሐይ ሳትመጣ እኔ ምግብ ሰርቼ ማቅረቤ ሳያንስ አንተ ያዝረከረከውን ቤት ማስተካከል አለብኝ ነው ወይስ ያንቺ ስራ ያደክምም? ማይክሮፎን ፊት ቆሞ መለፍለፍ ነው የሚያደክመው ለማለት ነው አዝረከርከ የምትጠብቀኝ? ወይ አይደለም። ኧረ ያንቺም ስራ በጣም አድካሚ ነው። ቤትን የሚያክል ነገር መሳል እኮ ስነ ስዕል እኮ ከባድ ሙያ ነው። በጣም ነው የምረዳሽ። አንተ ትቀልዳለህ። ማን ነው በዚህ ብርጭቆ የጠጣው? አንተ ነህ? ሂሩቴ ምን ሆነሻል? አሞሻል እንዴ? እኔ አሞኝ ነው እንጂ አንተ ምንም ስላደረክ አይደለም አይደል? እኔ አቅሌን ስቼ ነው እንጂ አንተ እየተንቦጣለክ አይደለም አይደል? መንቦጣለክ እንዴ? ሂሩቴ የከሳቴ ብርሃንን ዲክሽነሪ ማንበብ ጀመርሽ እንዴ? መንቦጣለክ አሁን የተጠየቀውን መልስ። በዚህ ብርጭቆ ጠጥተሃል አልጠጣህም? ምንድነው የተጠጣበት? ሻይ ነው። ሻይ ይሸታል እንዴ? ጠጥተሃል አልጠጣህም ነው ያልኩት። ቅድም ነው ቤት ስመጣ ማንም የለም ትንሽ አመመኝና ቀን ማብራሪያ አልፈልግም። ያንተ ብርጭቆ ነው አይደለም? ሂሩቴ አሁን ብርጭቆ እንዴት የኔ ብቻ ሊሆን ይችላል? የሁላችንም ነው፣ የጋራችንም ነው እኮ። ያንቺንም አስተዋጽኦ ማሳነስ የለብንም። አንቺም እኮ እንዳቅምሽ ለዚህ ቤት መቆም የራስሽን አስተዋጽኦ እያደረግሽ ያለሽ ሰው ነሽ። እንዳቅምሽ? ስለዚህ የኔ ስራ ገንዘብ አያመጣም፣ ያንቺ ስራ ሆቢ ነው እንጂ ስራ አይደለም እያልክ ነው? ዝም ብዬ ለስሜቴ ለመንፈሴ እንጂ ለስራ መሆናጫጭር አይመስልህም አይደል? ሂሩቴ ሆቢሽ ግን ምንድን ነው? አሁን ጥያቄው እሱ አይደለም። ጠጥተሃል ወይ? አዎ ጠጥቻለሁ። ምንድነው ጥፋቱ? ታይዋለህ ጠረጴዛው። አሁን ይሄንን ለማስለቀቅ መፈቅፈቅ አለብኝ። አይ ሳይፈቀፈቅ እኔ ቀስ ብዬ ነካ ነካ አድርጌ ያስለቅቀዋለሁ። በቃ የኔ ልፋት አይደለም ማለት ነው። ይሰበር ጦስሽን እኔ ገዝቼ ተኳለሁ። እኔ አልገዛም፣ አንተ ብቻ ነው የምትገዛው አይደል? እሺ ግዢው። እኔ እኮ ወጪ እንዳይበዛብሽ ብዬ ነው። ሰው እንደሆነ ቤት ማሳል ትቷል ኮፒ እያደረገ። እሺ አሁን አይኔን ማየት አልፈልግም። ውጣልኝ፣ በቃ ውጣልኝ። በቃ ካንተ ጋር እኔ ትዳር ሳይሆን ግዞት ውስጥ ነው ያለው።